የሞት ነጋዴው ቪክተር ቡት በሰፊው የሞት ነጋዴ በመባል የሚታወቀው በዘመናዊው ታሪክ ውስጥ በጣም ታዋቂ ከሆኑ የጦር መሳሪያ አዘዋዋሪዎች አንዱ ሆኖ በታሪክ ውስጥ አልፏል። The Lord of War በተሰኘው ፊልም ላይ በተወሰነ መልኩ የቪክተር ቡትን ማንነት ኒኮላስ ኬጅ በመተወን ለተቀረው ዓለም ማንነቱን ግልጥ አድርገውታል። በእውነቱ የበለጠ ውስብስብና አስጨናቂ የሚያደርገው የሰውየው ማንነት የአእምሮ ምጡቅነቱ በርካታ ቋንቋን አቀላጥፎ የሚናገር ማንነት መያዙ፣ በሶቪየት ወታደራዊ ሥርዓት ውስጥ ማለፉና ወታደራዊ ተርጓሚ ሆኖ በሶቪየት ኅብረት ውስጥ ማገልገሉ ነው። በሥራ ውስጥም የአየር ትራንስፖርት ግዛትን በመገንባት ዓለም አቀፍ ግንኙነትን በተለይም በአፍሪካ ያጠናክረው ቀጥሏል። መጀመሪያ ላይ ሥራውን ሲጀምር ሕጋዊነት ያለው የሚመስል የጭነት ነጋዴ ሆኖ ሲሠራ በሐሰተኛ ሰነዶች ያለማቋረጥ ወደ ተለያዩ ሀገራት በመብረር መካከለኛው ምስራቅን ጨምሮ እስያንም የግጭት ቀጠና ባለባቸው የጦር መሳሪያን እንደ ብስኩት የቸበቸበ የሞት ነጋዴ ነው። በተለይም አወዛጋቢ ያደረገው ታሊባንና ተቃዋሚዎቻቸውን እንዲሁም በአፍሪካ ውስጥ ያሉ የተለያዩ የአማጽያን ቡድኖችንና መንግስታትን በአንድ ጊዜ ሁለቱንም ወገን በማስታጠቅ ለሁለቱም የጦር መሳሪያ በማቅረብ በሁለት ቢላ የሚበላ ነፍሰ በላ ሰው መሆኑ ይነገርለታል። ለረጅም ጊዜ ግጭቶችንና ጦርነቶችን ርዝመታቸውን እንዲጨምሩ በአጭሩም እንዳይቋጩ ምክንያት የሆነ ሰው እንደሆነ ተነግሮለታል። ለዓመታት ቡት በበርካታ የስለላ ኤጀንሲዎች ቢታደንም በመረባቸው ግን ፈጽሞ ሊገባላቸው አልቻለም። አጠመዱት ወጥመድ ብዙ ጊዜ አመልጧቸዋል። የቪክተር ቡት ስትራቴጂም ደካማ ቁጥጥር የሚደረግባቸውን የአየር ክልሎች በመጠቀም የመስራት ችሎታው ለረጅምና ዘላቂነት ባለው ሁኔታ በንግድ ውስጥ እንዲቆይ አድርጎታል። በከፍተኛ ደረጃ ሳይታወቅበት መሳሪያዎችን በሕጋዊ ከለላ ወደ ተለያዩ ሀገሮች ሲያዘዋውርም ኖረዋል። ሆኖም ግን በ2008 በታይላንድ ውስጥ የአሜሪካ አደንዛዥ ዕፅ አስከባሪ አስተዳደር ጦር መሳሪያ የሚፈልጉ አማጽያን በመምሰል በመጨረሻም በተዘጋጀለት ወጥመድ እንደወደቀ ታሪክ ይናገራል። ቪክተር ቡት ወደ አሜሪካ ተላልፈው በ2011 ከሽብርተኝነት ጋር በተያያዙ ክሶች ለ25 ዓመት ተፈርዶበት ዘብጥያ ወረደ። ንጹሕነቱን ቢናገርም በዩኤስ ውስጥ ግን አንደኛ ደረጃ ወንጀለኛ አድርጎታል። ቪክተር ቡት በአስገራሚ ሁኔታ በታህሳስ 2022 ግን እባብ ፈርልሶ መነሳት እንዲያውቅበት ይህ ነፍሰ በላ ለአሜሪካዊቷ የቅርጫት ኳስ ተጫዋች ብሪትኒ ግሪነር እና ፖል ዊለን የእስረኞች ልውውጥ አካል ሆኖ በአንድ ነፍስ ሁለት ልዋጭ ሆኖ ወደ ሩሲያ ሲመለስ በይፋ ተቀባይነት አግኝቶ በኋላም በሩሲያ ወደ ፖለቲካው እንደገባ ታሪክ ይናገራል። የቪክተር ቡት ታሪክ ጥላ የሆነው ዓለም አቀፍ የጦር መሳሪያ ንግድ ያጎላው ይህ ድንቅ ሰው ስለ ተጠያቂነት፣ ስለ ጂኦፖለቲካና ስለ ጦርነት ትክክለኛ ዋጋ ቀጣይነት ጥያቄዎችን የሚያስነሳ ሆኖ ወደፊትም ለሚነሱ የጦር መሳሪያ ነጋዴዎች ብሉፕሪንትን ሰጥቷቸው ያለፈ ሰው ነው። የአንዱ ዓለም ወንጀለኛ፣ የአንዱ ዓለም ጀግና ነው። ሰላም ለዓለማችን ይሆን።